የሆነ ትውልድ ይሄ ቤት ሳይሞላ ሲቀር በየመንገዱ ሽባ ሲያይ እጆቹን እንደኔ የሚበላው ሰው አለ። መቼ ነው እንዲህ የሚሄድበት አለ ተሳስቶ። አረ ኢየሱስ ጌታ ነው። ድምጽ ስላለ ብቻ የምንዘምርበት ሲዝን አይደለም አሁን እየመጣ ያለው ሲዝን። አራራራራራራ የሚሸወር ትውልድ በዚህ የለ። እንደፈለገ ዝሙት እየሰራማ ከኔ ጋር ያገለግል። ኔቨር 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 በፍጹም የፈለገበት እየዋለማ መጥቶ ከኔ ጋር አይቀጥልም። ሙዱ ሺፍት ያደርጋል። የሆነ ጫማና ካልሲ መደረብ እንዳይመስልህ። የእግዚአብሔርን ቅባት ይዘህ መንቀሳቀስ ሙድ ይሆናል። የእግዚአብሔር ቅባት ከሌለበት ሰፈር ውስጥ አትፈለግም። ላለፉት ለነዚህ 8 እና 10 ዓመታት በጣም የጸጋ አገልግሎት እየታየ ነው። አሁን የሚቀጥለው ሲዝን በጸጋ አገልግሎት ብቻ የሚቀጥል እንዳይመስልህ። የክብር አገልጋዮች ክብር ያለባቸው፣ እሳት ያለባቸው፣ የእግዚአብሔር ክብር ይዘው ቸርች የሚገቡ፣ ትምህርት ቤት ክብር ይዘው የሚገቡ፣ መንደር ላይ ክብር ይዘው የሚገቡ፣ ሽባዎችን የሚተረትሩ፣ ቤተ ክርስቲያን ላይ የማይቆም ጸጋ ያለባቸው፣ ክብር አብሯቸው የሚንቀሳቀስ። አረ ተነሶ ርዕሴ እንደዚህ ይላል፣ ትውልዶች ይነሳል። አልሰማችሁኝም። የሆነ ቅራቅንቦ ይተከላል እያልኩ አይደለም። መሰረተ ልማት ይሞላል እያልኩ አይደለም። የሆነ የትምህርት ስርዓት ይጀምራል እያልኩ አይደለም። ይሄን ሁሉ የሚፈነቅለውን የአጋንንቱን ስራ የሚያፈርሰውን የእግዚአብሔር ትውልዶች ይነሳል። ያልተጠበቀ ነገር በሰሜን ላይ ምን ሆነ ከተባለ መንግስት መቀየር አይደለም፣ የሆነ ስፍራ መቀየራቸው አይደለም፣ የሆነ ፖዚሽን መቀየር አይደለም። ትውልዶች ግን ይነሳል። ትውልዶች ግን ከየስፍራው ይነሳል። ትውልዶች ግን ከየአካባቢው ይነሳል። ትውልዶች ግን ከየቤተ ክርስቲያኑ ይነሳል። ይሄ መንፈስ ያገኘኛል የሚል ጮክ በለው አሜን። ጮክ በለ አሜን። ነህምያ መጽሐፍ ምዕራፍ 1 ጌታ በኢየሱስ ክርስቶስ ስም አነባል። ተከተሉ። የአካልያ ልጅ የነህምያ ቃል በ20ኛው ዓመት በካሴሉ ወር እንዲሆነ እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። ለእርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿም በሳት ተቃጥለዋል አሉኝ። ይህንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት ጾምና ጸልይ ነበር። እንዲህም አልሁ፣ አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝን ለሚያደርጉ ቃል ኪዳንና ምሕረትን የምትጠብቅ ታላቅና የተፈራ አምላክ ሆይ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎችህ ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮ ያድምጥ። የተቤዣቸውን ባሪያዎችና ሕዝብ ናቸው። ጌታ ሆይ ጆሮህን የባሪያህን ጸሎት ስምህን ይፈሩ ዘንድ ለሚወዱትና የባሪያዎችን ጸሎት ያድምጥ። ዛሬም ለባሪያ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሡ ጠጅ አሰላፊ ነበርሁ። ነህምያ 2 መጨረሻው። እኔም መልሼ የሰማይ አምላክ ያከናውን። እስቲ ከኔ ጋር ጮክ ብላችሁ ትላላችሁ፣ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም እድል ፈንታና መብት መታሰቢያ የላችሁም አልኋቸው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። በዚህ በነህምያ መጽሐፍ ላይ እንደምታዩት ኦሬዲ ወደ 150 ዓመታት ይሆናል። ላለፉት 150 ዓመታት የኢየሩሳሌም ቅጥር ፈርሷል። ናቡከደነጾር ያፈረሰው 150 በላይ የሆነ ዓመታት ሆኖታል። አይሁዳውያንና ስልጣን ያላቸው ብዙዎች የተውትና የናቁት በንቀትም የተውት አይቻልም ብለው የተውት ነገር አለ እና ግን አንድ ብላቴና አለ ነህምያ የሚባል ጠጅ አሰላፊ ነው። ምንም የሆነ ግባት የሌለው ነው። ምንም ነገር የለውም። ምንም ይታይ ነገር የለውም። ስልጣን የለው፣ ቦታ የለው። ነገር ግን የአባቴን ስፍራ የአባቴ ቤት እንደ ባለፉት 150 ዓመታት አይቀጥሉም ብሎ ከውስጡ ጨክኖ የተነሳ አረ ኢየሱስ ክርስቶስ ጌታን፣ አረ ኢየሱስ ክርስቶስ ጌታን። እንደዚህ ያሉ ትውልዶች ይነሳል። የፈረሰ ቅጥር ባለበት ብዙ ዓመታት ያልተሰራ ቅጥሮች ለብዙ ዓመታት የፈረሱ አይሆንም፣ አይቻልም፣ ነገስታት አይቻልም ብለው የተዋቸው ነገሮች እግዚአብሔር ከኔ ጋር ካለ ያከናውንልኛል፣ ይሰራልኛል ብለው ጨክነው ከእግዚአብሔር ጋር የተነሱ ትውልዶች ዛሬ ይነሳል። ዛሬ ይነሳል።
እኔ ነኝ የምትሉ ከሆነ ጮክ ብላችሁ አሜን። የመጀመሪያ እነዚህ ትውልዶች የሚጠባበቁ ትውልዶች ናቸው። ነህምያ የሚገርማችሁ ነገር የንጉሥ ጠጅ አሰላፊ ነው። በጣም የሚገርማችሁ ነገር በጣም ትልቅ ፖዚሽን ያለው ነገር ግን ደግሞ ልቡ ላይ የከበደበት ነገር ሌላ ነገር ነው። የሚጠባበቀው ነገር የሆነ ምግብ መብላት እንዳይመስልህ፣ ቤተ መቅደስ ሆኖ የሆነ ቤተ መቅደሱ ዋና መሆን እንዳይመስልህ። በጣም የሚጠባበቀው ነገር መቼ ትሆን የእግዚአብሔር ቤት ወደ ቦታው የሚመለሰው? መቼ ነው የእግዚአብሔር ቤት ላይ እግዚአብሔር የሚሰለጥነው? መቼ ነው ቅጥሩ የሚታደሰው ብለው የሚጠባበቁ ትውልዶች ናቸው። የመጀመሪያ ይኸውልህ የሚጠባበቅበት ትውልድ የሌለበት ቦታ ላይ እግዚአብሔር አይገልጥም፣ ትውልድ አይገልጥም። ከሜዳ ላይ አምጥቶ ያመጣል እንጂ ቁጭ ብለህ እዚህ እንደምንም እሑድ ሲደርስልህ እንዲሁ ደረትን ነፍተህ ቁጭ ብለህ የሚቀባ ቅባት የለም። እንዴት አይነት ቅባት የለም፣ አይሰራም ብለው አጠገብ ያለው ተጠባበቅ። ተጠባበቃለህ ወይ በይ። ምንድን ነው የምትጠብቀው? ጠይቁት በደንብ አድርጋችሁ። ምንድን ነው እንዲሆንልህ? እንድትከብድ የሆነ ነገር እንዲሆን፣ ትምህርት እንዲሳካ፣ ስራ እንዲሳካ፣ ቢዝነስ እንዲሳካ የሆነ ብጅ ነው ወይ የምትጠብቀው? ወይስ የምትጠብቀው ክብር አለ በሉት። የምትጠብቀው የሆነ የሚታደስ ቅጥር አለ ወይ በለው። በአንተ ዘመን ቅጥሮች ይታደሳሉ በለው። በጌታ በኢየሱስ ስም ይታደሳል። አይታደሱም ተብለው የታሸጉ አይሆኑም ተብለው የቀሩ እነዛ በኢየሱስ ስም ይታደሳል። አላችሁ በጣም የምትቀኑ ለእግዚአብሔር ቅናት ያላችሁ ልባችሁ የሚጮህባችሁ ሌላ ነገር የማይታያችሁ ሌላ ነገር ውስጣችሁ ላይ የሌለባችሁ ለነዛ ሰዎች መልእክት አለ። ለነዛ ሰዎች መልእክት አለ። ለነዛ ሰዎች የመገለጥ ጊዜ ደረሰ። ለነዛ ሰዎች ለመገለጥ ጊዜ ደረሰ። ኖ ኖ ኖ ኖ ምናልባት የምትጠባበቅ ነህ ወይ የምትፈልግ ነህ ወይ? ጊዜ ደረሰ። ጊዜ ደረሰ። ምናልባት ጌታ ሆይ ለምን በዚህ ምድር አስቀመጥከኝ? ለምን በዚህ ሰፈር አደርጋለሁ እያል የምትጠላበትን ያለህበትን ቦታ እየጠላ ያለ ከነበርክ ኖ ኖ ኖ ኖ ድምጽ መጥቶልሃል። ድምጽ መጥቶልሃል። ተጠባበቃለህ ወይ? ተጠባበቃለህ ወይ? ይሄ ቅባት በአንተ መስራት ይጀምራል። በሀገር ላይ ታላቅ ነገር ማድረግ ትጀምራል። በሀገር ላይ እግዚአብሔር ታላቅ ነገር ማድረግ ይጀምራል። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ዝም ብለህ ቁጭ ብለህ ትውልድ ይታያል። ዝም ብለን አንዳንዴ ዶርም ተቀምጬ ሰው ሁሉ ዘግተው እግር ኳስ ሊያዩ ምናምን እኔ ትውልድ ይታየኛል። ዶርሜን ቆልፌ እገባለሁ። የሆነ ምድር ይታየኛል። የሆነ ከተማ ይታየኛል። የሆነ ሀገር ይታየኛል። ገብተህ ጸልይለት ይለኛል። ገብቼ ሻካቱ በሐሴፔ አዲኮ ማሃዲላ የሚታየኝ ትውልድ አለ። እኔን የሚጠብቅ ትውልድ አለ። አረ በጌታ በኢየሱስ ስም ትገለጣል። አረ በኢየሱስ ስም ትገለጣል። ወጣትነት ይዞ እንዳይመስልህ በልጅነታችን አግኝቶን በአፍላነት አግኝቶን ነው። በደና ጊዜ አግኝቶን ነው እንዳይመስልህ። እንደዚህ እንደጀመርን እንደዚህ እንደቀጠልን ከዘራ ይዘን እሳት እያልን እንቀጥላል። እሳት እያልን ምድርን እናነዳል። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። በጣም የሚገርማችሁ ነገር መጠባበቅ ብቻ አይደለም ይሄ ሰው። ሁለተኛ በጣም የሚገርመውን የምታገኙት ነገር በጣም አጥብቆ በምዕራፍ 1 ላይ እንደምታዩት አጥብቆ ይጸልይ ነበረ። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ይኸውልህ ጸሎት በሌለበት መንበርከክ በሌለበት የጉልበቶች ከለር መቀየር በሌለበት ምንም የሚገለጥ ንፋስ ወፍ የለም። እስቲ ወፍ የለም በል እስቲ። ብዙዎች ስንጮህ እንደዚህ ይሆንብኛል ስንል ታሪክ ብቻና እዚህ ብቻ መተን የምናውጀው ነገር ይመስላችኋል። ገብተህ ትመሽጋለህ። ገብተህ ትጸልያለህ። አስቀድመህ ታስለቅቃለህ። አስቀድመህ ትመታለህ። አስቀድመህ ትለያለህ። እንደዚህ ቀን ማለት ለዚህ ፕሮግራም 20 ቀን ገብተን ስንጸልይ ነበር። ከዛው ክብር ይገለጣል። ከዛው ቅባት ይገለጣል። ከዛው ኃይል ይገለጣል። አረ ኢየሱስ ጌታ ነው። ትጸልያለህ ወይ በለው። አጠገብ ያለው ሰው ትጸልያለህ ወይ? ክብር እንዲገለጥ በለው። በደንብ አድርገህ ጸልይ። በደንብ አድርገህ መሽግ በለው። የሚገርም ነገር ባይዘህ እዚህ ጋር ወጥተው ራሱ ሲናገሩ የሚጸልይ ሰው ያስታውቃል። የሚጸልይ ዘማሪ ያስታውቃል። ይኸውልህ በጣም ድምጽ ያላቸው በጣም እናቃቸው ሰዎች አገልጋዮች አሉ። እኔ ሲዘምሩ በይው ቃጫ ቃጫ ምናምን የሚል ድምጽ ብቻ ነው የሚደርስልኝ። መንፈሳዊ ሰው ይመረምራል፣ በማንም አይመረምርም ይላል። ልትሸውደኝ አትችልም። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ድምጽ ስላለ ብቻ የምንዘምርበት ሲዝን አይደለም። አሁን እየመጣ ያለው ሲዝን አራራራራራራ የሚሸወር ትውልድ በዚህ የለ። የሚሸወር በዚህ የለ። ቅባት ያለባቸው የሚነሱበት፣ ድምጽ ብቻ ያላቸው መድረክ የሚለቁበት ኢየሱስ ጌታ ነው። እንደፈለገ ዝሙት እየሰራማ ከኔ ጋር ያገለግል። ኔቨር 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 ኔቨር። በፍጹም በፍጹም
የፈለገበት እየዋለማ መጥቶ ከኔ ጋር አይቀጥልም። ትገልጣለህ፣ አንተ ትገለጣል። ትገለብጣለህ፣ አንተ ትገለጣል። ትመታለህ፣ አንተ ትገለጣል። አረ በጌታ በኢየሱስ ስም ሆነባችሁ። አረ በኢየሱስ ስም ሆነባችሁ። ትጸልያላችሁ፣ ነገራችሁ ይለቀቃል። ትጸልያላችሁ፣ ትውልድን ታስመልጣላችሁ። በጌታ በኢየሱስ ስም ሆነባችኋል። ቁጭ በሉ። ኢየሱስ ክርስቶስ ጌታ። ሶስተኛ በጣም የሚገርማችሁ ነገር ነህምያ በጣም በጌታ ፍቅር ለእግዚአብሔር ቤት ባለ ቅናት ልቡ የተበላ ሰው። ቅባት እንዲገለጥብህ ልብ ሊበላ ያስፈልጋል። ዝም ብለህ ትውልድ ስታይ እዛኛው ቤት የሆነ ነገር ሲሆን ስታይ ልብ ሾክ ነው መሆን ያለበት። ልብ ርሪ ነው ማለት ያለበት። ልብ ማልቀስ ነው ያለበት። ከልቡ አለቀሰ። ከልቡ ይኸውልህ ንጉስ ስትሆን በጣም የሚገርም ነገር የንጉስ ጠጅ አሰላፊ ስትሆን ማዘን አይፈቀድም። ባይዘይ አይፈቀድም። የፈለገ ነገር ሆነ ከፋሚሊ ጋር ምንም አይነት ነገር ይፈጠን፣ ፋሚሊ ሞትብህ ማን ይሞትብህ አይመለከተውም። ንጉስ ፊት ስትቀርብ ፊትህ ፈገግ ብሎ ነው መቅረብ ያለብህ። ነህምያ ጋር ሲናገር እስከዛች ቀን ድረስ ይላል አንድ ቀን በንጉሱ ፊት ደስ ሳይለው ቀርቶ አያውቅም ይላል። አሁን ግን ማይችለው ነገር መጣበት። ማይገዳደርበት ነገር መጣበት። ቢለው የማይወጣለት ነገር መጣበት። ቢሞክረው ሊያስመስለው ቢፈልግ የማይችለው ነገር መጣበት። ይኸውልህ አሁን የተነካው ይኸውልህ በምታስመስለው ልክ አይደለም። ማይሆነው ነው የመጡብህ። ዋና ጋር ነው የመጡብህ። የተነደፍክበት ጉዳይ ላይ አያምጡብህ። ውስጥ ላይ ያለ ነገር ላይ አያምጡብህ። እዛ መጡበት። ምናልባት ስፍራ ሊለቅ ይችላል። እሱ ዴንታው አይደለም። ነገር ግን እንዴት የአባቴ ቤት እንዴት ቅጥር ተፈርሶ እንዴት እንደዚህ ይቀጥላለሁ ብሎ ልቡ አዝኖ ከልቡ እንዳዘነ ንጉሱ ማወቀ ሚል ቃል አለ። አይተዋል። ከልቡ ነው የሚለው ፊቱ ላይ እንዳለ እንዳይመስልህ ከልቡ እንዳዝ አስታወቀበት። የሆነ ትውልድ ይሄ ቤት ሳይሞላ ሲቀር በየመንገዱ ሽባ ሲያይ እጆቹን እንደኔ የሚበላው ሰው አለ። መቼ ነው እንዲህ የሚሄድበት አለ ተሳስቶ አንካሳ ሲያይ ምናምን መቼ ነው ያለ ልቡ የሚቃጠልበት ሰው አለ ወይ? መቼ ነው ክብር መጥቶ መቼ ነው ሐዋርያት ሥራ ምዕራፍ 2 ተገልጦ መቼ ነው የሚል ሰው አለ ወይ? ሙታን ሲያይ አልቀሶ ከመምጣት ውጪ መቼ ነው ተኝቶ ነው እንቀስቅሰው የሚል ልቡ ላይ አለ ወይ? እንደዚህ አይነት ትውልድ አለ ወይ? እንደዚህ አይነት ቅናት ያለው ትውልድ አለ ወይ? በጌታ በኢየሱስ ስም ያገኛችሁ። በጌታ በኢየሱስ ስም ያገኛችሁ። በአንተ ሲዘን ሙታኖች በታላቅ ኃይል ይነሳሉ። ይሁን በደንብ ስማ። ያለህበት ሀገር ሐውልታቸው ተደርጎ የሚታየው ሰዎች ሐውልታቸው የሚሰቀልላቸው ሰዎች ሰው የገደሉ ሰዎች ናቸው። ከዚህ በኋላ ግን ሲዝን ሺፍት ያደርጋል። ኢየሱስ ጌታ ነው። የሞተን ከሙታን የሚቀሰቅሱ ትውልዶች ሐውልታቸው ይሰቀላል። አልገባቸው እያልኩ ያለሁት ነገር አልገባቸው። ጀግንነት የሚለካበት ነገር በገደለ ነው አይደል ወይ? አለንበት እኮ አይደል? እዚሁ ያለው በደንብ አድርገህ ትውልድን ስጨርስ ስም ከፍ ይላል፣ ሐውልት ይሰራል። አሁን የሚገለጡ ትውልዶች፣ አሁን የሚከብሩ ትውልዶች ሙታንን የሚቀሰቅሱ ናቸው። የሞተውን የሚያስነሱ የሚገድሉ አይደለም፣ የሚያጠፉ አይደለም። የሰው ልጅ የጠፋውን ሊያድን መጥቷል፣ ተገልጧል እንዳለ ኢየሱስ የሞተውን የጠፋውን መቃብር ያለፈ ነገር አይቻልም የተባለው ነገር የሚያስነሱ የሚፈለቅቁ ትውልዶች በኢየሱስ ስም ይነሳል። ተዘካሪዎች የሚቀየሩበት ዘመን ደረሰ። ተዘካሪዎች የእግዚአብሔር ትውልዶች የሚሆኑበት ጊዜ ደረሰ። አረ ደረሰ። አረ ኢየሱስ ክርስቶስ ጌታ። ቁጭ በሉ። ኢየሱስ ጌታ። ወይኔ እዚህ ቤት ቅባት አለ። አረ እዚህ ቤት ቅባት አለ። ከዚህ ቅባት ሳትገናኝ ዛሬ አትወጣ። ከዚህ ክብር ሳትገናኝ አትወጣ። አቋምጠ ብቻማ አትሄድም። ይሄ ክብር አቋምጦ ብቻማ በኢየሱስም አትሄድም። ብዙ ኃያላኖች ዛሬ ምድርን ይገዙ ሲያመር ታላላቅ ሪቫይቫልን ያስነሳባቸው እነ አዙዛን ስትሪት ያስነሳባቸው ትላልቅ ዌልስ ሪቫይቫል ያስነሳባቸው ትላልቅ ሪቫይቫልን ያስነሱ ሰዎች ከምናምን በፊት እንደኔና እንዳንተ ልክ ክብር ጉዳይ ሲባል ቂጣቸው የማይቀመጥላቸው ብድግ ብለው ይሄ ክብር ሲባል የማይችሉ ቅባትን ለመቀበል ሬዲ የሆኑ ትውልዶች ነበሩ። የሆነ ሲዝን ደግሞ መጣና ሲዝናቸው ላይ ከተማቸውን መግዛት ጀመሩ። ይኸውልህ ከተማን የገዙ ከተማም ያስተዳደሩ የሪቫይቫል ሰዎች እንዳሉ ታውቃለህ አይደል?
ታምናለህ ወይ? ቀጣይ እኔ ይኸውልህ እግዚአብሔር ምስክሬ ምን አይነት ትውልድ እንደማይመቸኝ ታውቃለህ? ይቅር አቅምቧም ትውልድ አይመቸኝ። ይሄ ተራ ሰፈር ይኸውልህ ማያምን ትውልድ አይመቸኝ። የእግዚአብሔር ክብር ሲባል ትውልድን ትወርሳለህ ሲባል ተራ ነገር የሚታየው ትውልድ አይመቸኝም። የሚገርም ነገር ማይነካ እሳት ሲመጣ ይኸውልህ ቁጭ ብሎ የሚያላዝም ምናምን አይመቸኝም። ኢየሱስ ጌታ፣ አረ ኢየሱስ ጌታ። ቅባት ሲንል ግን የሚነካ እሳት ሲባል ግን የሚነካ ቅባት ግን የሚያርፍበት መንፈስ የሚያርፍበት እሳት ሲባል የማይችል መቆም መቀመጥ የማይችል ያ ትውልድ ግን ቀጣይ የሚነሳ ትውልድ ነው። አራተኛ እነዚህ ትውልዶች ምን አይነት መስሏቸው? በነገስታት ፊት ሞገስ ያላቸው ትውልዶች ናቸው። አልሰማችሁኝም? ለብዙዎች የተከለከለ ለትላልቆች የተከለከለ ኔቨር አይቻልም ተብሎ የተተወ ነገር ልክ አንተ ብለህ ብድግ ብለህ ተነስተህ ስትመጣ አጃካቱ በሐሳባ ምንድነው የፈለከው? ምንድነው እንዲሆን ለምትፈልገው? ምንድነው የሚያስፈልግ ነገር? ምን እናቀብልህ? በየትኛው በኩል እንርዳ? አጃካቱ በሐሳብ በነገስታት ፊት ሞገስ ያለባቸው ትውልዶች ይነሳል። በደንብ ስሙ። ነህምያ በእነዚህ ዓመታት በጣም ተሞክሯል። በጣም ማለት ነው። እና መከሩት፣ በጣም መከሩት ንጉሱን። ከዛው ዕዝራ መጽሐፍ ምዕራፍ 4 ላይ ገብታችሁ ብታነቡት መከሩ። ሁለት መካሪዎች አሉና ለዛ አይሆንም ብለው ሊታደስ በነበረበት ሲዝን አይቻልም ምናምን አሉና ንጉሱን አሳመጹት። ንጉሱ አይቻልም አይሆንም አለ። ራሱ ንጉስ አይሆንም አለ። በፍጹም ሊሆን የማይችል ነገር ነው። አይታደስም ኢየሩሳሌም። ያንተን ክብር ያንተን መንግስት ሊያፈርሱ እነዚህ ሰዎች ምናምን ብለው ፖለቲካ ጋር ምናምን አገናኝተውበት አይቻልም ምናምን ተባለ። ለካ ግን ነገርየው የተባለው ነህምያ እስኪነሳ ነው። ኃያላን እስኪነሱ ነው። ቅባት ያለባቸው እስኪነሱ ነው። ስፍራ መልቀቅ ያለባቸው የሚለቁበት ሲዝን አለ። እነዚህ ትውልዶች ሲነሱ አለቅ ያለ ራሱ የአባቶች እንትኖች ቅጥር ፈርሷልና ምናምን ሲለው ንጉሱም ይላል ደስ እያለ ፈቀደለት የሚል ቃል አለ። አይውልህ አዝኖ አይሆንም መንግስቴን እንደዚህ ያደርጋል ብሎ የከለከለውን ደስ እያለው ፈቀደለት ይላል። ደስ እያለው አዘዘለት ይላል። ደስ እያለ ነገስታቶች ይሰሙሃል። አልሰማችሁኝም? ይሄን ነገር አልሰማችሁኝም? ይኸውላችሁ ይሄ ነገር ማለት ነገስታት ማለት ሰፈር ውስጥ ያለ ነገር አሳመፀ የሆነ ነገር አድርገ ምናምን የሆነች ትንሽዬ ነገር ትፈጥራለህ እያልኩ አይደለም። በነገስታት ፊት እግዚአብሔር ያቆምሃል። ነገስታቶች ይቀበሉሃል። ነገስታቶች ይቀበሉሻል። ከአንደበቶቻችሁ ቃል ይውጣ እንጂ እናንተን ሊቀበሉ የተዘጋጁ እናንተን ለመስማት የተዘጋጁ የእናንተ አንደበት ይጠበቅ እንጂ ልክ ከአንደበታችሁ ቃል ሲወጣ ነገሮች የሚሳኩላችሁ ትውልዶች በዚህ አላችሁ። በነገስታት ፊት ሞገስ ያላችሁ ትውልዶች በዚህ አላችሁ። ክብር የሚነሳባችሁ ትውልዶች በዚህ አላችሁ። ኧረ ኢየሱስ ጌታ አጠገብ ያለውን ነገስታት ይሰማል በል። ኔክስት ሲዝን ያውል ንጉስ መጥቶ ምን እናርግ የሚል ሲዝን ነው። ብሉይ ኪዳን ላይ በጣም የሚገርም ነገር የሚማከረው የሆነ እንትን የሚኒስቴር ምናምን መስሪያ ቤት እንዳይመስል የኋለኛው ክብር ላይ ነው ምልህ። ያ የሞት አገልግሎት የነበረው ክብር ያ ሙት የነበረው በክብር ከነበራል አዲሱማ እንዴት የበለጠ አይሆንም አለ። ያኛው አዲሱ ሲገለጥ ነገስታቶች የሚያማክሩት የእግዚአብሔርን ትውልዶች ይሆናል። የሚያማክል ለከተማ ነፃ መውጣት፣ ለከተማ መለወጥ፣ ለከተማ ሰምቲንግ የሆነ ነገር አድ ለማድረግ የሚጠበቁት ከአንደበታቸው ቃል የሚጠበቅባቸው እነዚህ ትውልዶች በኢየሱስ ስም ይነሳል። እነዚህ ትውልዶች ምድሬ የናፈቀች ነው። በኢየሱስ ስም ትነሳል። በኢየሱስ ስም ትነሳል። በኢየሱስ ስም ትነሻለሽ። በኢየሱስ ስም ትነሳላችሁ። ናቻካታ ቫዲያስ ጮክ ብለህ አልቀልድም ጮክ ብላችሁ አልቀልድም በሎ። ነገስታት ይጠብቀኝ። አረ ኢየሱስ ጌታ ቀስ ብለው በጀርባ በር አድርገው እግዚአብሔር ሰው እንውጣን ድሉ አለን። እግዚአብሔር ምስክር። አንድ ጊዜ መንፈስ ቅዱስ እንደዚህ አለ፣ በሚቀጥሉት ዘመን የሚነሱት የመጨረሻ ዘመን አገልጋዮች እንደዚህ ነው አለ። ማዕድናት የት እንዳለ የሚጠቁሙ የሀገሪቷ የኢኮኖሚ ዋና ሶርሶች የት እንዳሉ የሚጠቁሙ ማዕድን የሆነ እንትኖች ባለሙያዎች አይደሉ።
በእግዚአብሔር ቅባት ተነስተው የሚነሱ ትውልዶች እነዛ ይገልጣሉ። የከተማዋ ፈውስ መጪ ይሆናል ካልከኝ እነዚህ ትውልዶች ሲነሱ፣ አረ ጮክ ብለህ እነሳለሁ በል። ጮክ ብለሽ እነሳለሁ በል። ጮክ ብላችሁ እነሳለሁ በለው። በኢየሱስ ስም ትገለጣል። በምድሪቷ ስፋት ልክ ትገለጫለሽ። ዋው ዋው ዋው! ኢየሱስ ጌታን ይኸውላችሁ። ሌላ ምን መሰለ እነዚህን ትውልዶች በጣም የሚገርመኝ ነገር ነው። ይኸውልህ በጣም የምወደው በጣም መሰረታዊ ዋና ነገር ነው። እነዚህ የሚነሱ ትውልዶች የሚሰሟቸው ትውልዶች ናቸው። እዚህ ጋ ተራ ኖርማል ሆነ እንድሰማኝ አልፈልግም። አንተ ስትገለጥ ያንተን ኮቴ አይተው የሚገለጡ ታላላቅ ነቢያት፣ ታላላቅ ሐዋርያቶች፣ ታላላቅ የክብር አገልጋዮች በጌታ በኢየሱስ ስም ይነሳል። በኢየሱስ ስም ይነሳል። በኢየሱስ ስም ይነሳል። በሚቀጥለው ሲዝን ሙድ ሆኖ የሚቀጥለው እነዚህ ትውልዶች በሚነሳባቸው የእግዚአብሔር ክብር እሳት ትውልድ እንደ ሙድ ሆኖ ይነሳል። ሲዝኑ ላይ እንደ ሙድ ሆኖ ይሄ ትውልድ ይነሳል። ፋሽን የሚባል ነገር አለ። የሚገርም ነገር፣ በጣም የሚገርም ጫማ ፋሽኑ ከሆነ ሙዱ ከሆነ አለ። ፋሽን ተማሪዎች እዚህ በቃ ሲዝኑ ኔክስት 10 15 ዓመታት ይሄ ሲዝኑ ይሄ ጫማ ነው። ሶ መጀመሪያ የሚለብሱ ሰዎች አሉ፣ ያን የሚያደርጉት አሉ፣ የሚያስተዋውቁት አሉ ምናምን፣ እነዚህ ያስተዋውቁታል። ከዛ ኤቭሪባዲ ያን ሳይወድ በግዱ ሙዱ ስለሆነ ሲዝኑ ስለሆነ ይለብሰዋል። የሚቀጥለው ሲዝን እንደዚህ ይሆናል። የእግዚአብሔርን ክብር የተሸከሙ ትውልዶች ይሆናል። ሙዱ ሺፍት ያደርጋል። የሆነ ጫማና ካልሲ መደረብ እንዳይመስልህ። የእግዚአብሔርን ቅባት ይዘ መንቀሳቀስ ሙድ ይሆናል። የእግዚአብሔር ቅባት ከሌለበት ሰፈር ውስጥ አትፈለግም። የትኛውም ቦታ ላይ ሄደ አንተን የሚሰማ የለም። ይኸውልህ ሲዝኑ የሚሆነው የእግዚአብሔር ቅባት ያለባቸው፣ ኃይል ያለባቸው፣ እሳት ያለባቸው፣ መንፈስ ያለባቸው በጌታ በኢየሱስ ስም ይሆናል። በጌታ በኢየሱስ ስም ይሆናል። በደንብ ስማኝ። እነዚህ ሰዎች ልክ ብድግ ብቅ ይበሉ እንጂ ይኸውልህ በየከተማው ፖስተር ሰርተው አይደለም ትውልድ የሚመጣው። የሆነ እንትን ይኸውልህ በፕሮሞሽን ምናምን የተያዘ ነገር ብለው አይደለም የሚመጣው። ልክ ብድግ ብለው ሲገለጡ ትውልዶች ብቅ ይላል። አረ ኢየሱስ ያድናል። አረ ኢየሱስ ያድናል። ይሄ ቤት አይበቃህም፣ ያኛውን ቤት አይበቃህም፣ ግቢው አይበቃህም። ደህንነት አስተማሪዎች ይዘጋጁልን። እየመጣብን ያለው ቅባት ትውልዶች እንዲሰሙን የሚያደርግ ነው። ሰብስበን 100 ሰው፣ ሰብስበን 1000 ሰው፣ ሰብስበን 100,000 ሰው የምናጠምቅበት ጊዜ እነሆ ቀረበ። የመጨረሻው የክብር መንፈስ በአንተ ላይ በአንቺ ላይ 100,000ዎችን በአንዴ የሚያስቆጥር ትውልዶችን በአንዴ ገቢ የሚያደርግ በኢየሱስ ስም መጣ። በኢየሱስ ስም መጣ። በኢየሱስ ስም መጣ። 2 ሆነህ ትሄዳለህ፣ 200 ሆነህ ትመለሳለህ። 2 ሆነህ ትሄዳለህ፣ 2000 ሆነህ ትመለሳለህ። ኧረ የሚያምን ትውልድ የለም። እግዚአብሔር ምስክር። ሰሜን ላይ ምን እንደሚታየን ታውቃላችሁ? ሰሜን ላይ ልተንብይ። ሰሜን ትውልድ ላይ ያሉት ላይ ልተንብይ ወይ? ተዘጋጅታችኋል ወይ? አሁን የዳኑት ቁጥር ተገልብጦ ባልዳኑት ቦታ ይተካል። እኔ ተነብያለሁ በኢየሱስ ከዛሬ ምናምን ዓመት ከዛሬ 170-80 ዓመት በፊት ደቡብ ላይ ምንም አይነት እንቅስቃሴ አልነበረም እንዳይመስልህ። ከነመወለዱ ቅባት ኖሮበት ጌታን ተቀብለው የተወለደ እንዳይመስልህ። እግዚአብሔር በባረካቸው እና አባባው እንዳሮ በተባሉ ታላላቅ የሪቫይቫል መንፈስ በተሸከሙ አገልጋዮች አማካኝነት ደቡብ በሪቫይቫል ተጠለቀለቀች። አሁን ሲዝኑ የሰሜን ነው። አይሰማም። አሜንታ ሲዝኑ የሰሜን ነው። አይ ዶንት ኖ ሌሎቻችሁን ንግር እንዳይገባችሁ ለምን እንዳትል ሲዝኑ አሁን የሰሜን ነው። ሲዝኑ የሰሜን ነው።
ሲዝኑ የሰሜን ነው። ከሰሜን ቅባት ያለባቸው ይነሳል። ከሰሜን ኃይል ያለባቸው ይነሳል። እንደ ወርቅ ዓለም ላይ የሚፈለጉ ሰዎች ከዚህ ይነሳል። ከሰሜን ይነሳሉ። በዓለም ጀንበሩ አይነት ቅባት ከሰሜን ላይ ታላላቅ ነቢያት፣ ታላላቅ ወንጌላዊ፣ ታላላቅ ሐዋርያት በኢየሱስ ስም ተነሱ። በኢየሱስ ስም ተነሱ። አልሰማህም? ከዛሬ 20 ምናምን በፊት አሉ እንደኔ እና አንዳንድ ሰዎች ፔዳ ምናምን በሚባል ግቢ ነው አሉ ዓለምነህ ጀንበሩ ተምሮ የወጣው እዚሁ ነው አሉ። ምድርን በ1990ዎቹ የተነሳው የክብር አኖይንቲንግ፣ የክብር ኃይል፣ የክብር መንፈስ ምድሪቷን ያጥለቀለቀ ያ መንፈስ የተጠለቀለቀበት ያ ሲዝን፣ ያ የክብር ሲዝን የተነሳው ሶርሱ እዚህ ነው አሉ። ነገሩኝ፣ ሰማው። እኔም ቀጣይ ተነብያለሁ። እኔም በትውልዴ ላይ ተነብያለሁ። እንደ ዓለምነህ ጀንበሩ ቅባት ያለባቸው ይገለጣል። በጌታ በኢየሱስ ስም ይገለጣል። አብሯቸው ክብር የሚሰራ ይነሳል። በደንብ ስማኝ። አሁን ላይ ላለፉት ለነዚህ 8 እና 10 ዓመታት በጣም የጸጋ አገልግሎት እየታየ ነው። በጣም ይሄ የመነሻው ይሄ የማቦቅበቁ ይሄ ማሳያ ምልክት የሆነው የጸጋ አገልግሎት በጣም እየታየ ነው። አሁን የሚቀጥለው ሲዝን በጸጋ አገልግሎት ብቻ የሚቀጥል እንዳይመስል የክብር አገልጋዮች ክብር ያለባቸው እሳት ያለባቸው የእግዚአብሔር ክብር ይዘው ቸርች የሚገቡ ትምህርት ቤት ክብር ይዘው የሚገቡ መንደር ላይ ክብር ይዘው የሚገቡ ሽባዎችን የሚተረትሩ ቤተ ክርስቲያን ላይ የማይቆም ጸጋ ያለባቸው ክብር አብሯቸው የሚንቀሳቀስ አረ ተነስቶ እኔ ነኝ የምትል ከሆነ ብድግ በልና አሜን ሆነ ነው። ይኸውልህ አሁን ሲዝኑ የመጨረሻው መጨረሻ ይባላል። ከዚህ በኋላ የሚቀጥለው ሲዝን ብለህ የምታየው ሲዝን የለም። አሁን የመጨረሻ ሲዝን ይባላል። የመጨረሻ ሲዝን ላይ ደግሞ ጌታ የሚገልጣቸው ትውልዶች በመጨረሻ ክብር ነው የሚያስነሳቸው። በመጨረሻ ክብር የሚገልጥባቸው ናቸው። ብዙ ታግለው እንዳይመስልህ ዝም ብለው እጃቸውን እንደዚህ ሙቭ ሲያደርጉ ዝም ብለው ከፍ ሲያደርገው ድርምስ በትንትን እኔ ሃይስኩል ሆኜ በተማርኩበት ትምህርት ቤት ይኸውልህ ልንገርህ፣ ሃይስኩል ሆኜ በተማርኩበት መንፈስ ታላቅ ሪቫይቫል ተነሳና እንደዚህ ሆነ። ልክ የሆነ ሲዝን ገና ሃይስኩል እያለሁ ነው የምላችሁ። ከዛው ክብር ይገባል አለንና ልክ ገና ክላስ እግሮቻችን ሲረግጡ መናፍስቶች በታላቅ ድምፅ እየጮሁ ከብዙ ትውልዶች እየተናዘዙ ኖረዋል። ይሄ ገና ማቦቅበቁ ነው። አሁን የሚነሱ ትውልዶች እንደዚህ ብቻ የሚገደቡ አይደለም። ትምህርት ቤት ሲገቡ ሳት ይዘው የሚገቡ፣ የሆነ ቦታ ሲገኙ ሳት ይዘው የሚገቡ፣ የሆነ ሙታን ጉባኤ ሲገኙ የሚቀሰቅሱ የህይወት መንፈስ ያለባቸው ሕያው መንፈስ ያለባቸው ቅባት የሚሰራባቸው የመጨረሻ ዘመን የክብር አገልጋዮች በኢየሱስ ስም ተነሱ። 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 እኔ ነኝ የምትል ከሆነ ብድግ ብላችሁ አሜን። ተዘጋጅታል ወይ? ይሄን ምድር ልትሞላ ተዘጋጅታል ወይ? ነገርኩ። ምድር እየጠበቀ ያለችው ታላቅ ሪቫይቫል አለ። አሁን ሪቫይቫሉ ማሳያ ነው እንጂ አልመጣም። ሪቫይቫል አሁን ማሳያ ነው። አሁን ከየስፍራው መገለጥ ይጀምራል። መናፍስቶች መገለጥ ይጀምራሉ። መናፍስቶች አንተ ባለህበት መቆም አይችሉም። ታላቅ መንፈስ መንቀሳቀስ ይጀምራል። አንተ በወጣበት መድረክ ላይ ኃይል ይንቀሳቀሳል። ሰሜን ላይ ዛሬ የሚመታውን አንድ መንፈስ ልንገራችሁ። በጣም ስመጣ እዚህ ከተማ ስመጣ የዛሬ 3 ዓመት እጅግ ያዘንኩበት መናፍስት በታላቅ ኃይል ሰርቶ ከቤተ ክርስቲያን ላይ ያጠፋውን ነገር ልንገራችሁ። በጣም ትልቅ ስራ ይሰራው ከቤተ ክርስቲያን ላይ የኃይልን አገልግሎት መጥቶ ነው። ትክክል ነኝ ወይ? ኃይል ማይገለጥበት የማባበል ወንጌል እሳት የሌለበት ብዙዎች ነፃ የማይወጡበት ትውልዶች በመንፈስ የማይነኩበት
ተራ የሆነ አገልግሎት እኔ ዛሬ ገለብጠዋል። የመጨረሻ እነዚህ አገልጋዮች ነህምያ በጣም የሚገርም ነገር ምን መሰለ? ጦቢያና ሰንበላጥ የሚባሉ አሉ፣ በየሲዝኑ ያሉ እዚህም ቤት አሉ። ልክ ወዳጅ ይመስላሉ፣ ግን መናፍስት ነው የሚሰራባቸው። የሚቀልዱ ቀልደኞች፣ እሳት ስትል የሚቀልድብህ፣ እሳት ስትል ክብር ይታየኛል፣ ትውልድ ይታየኛል ስትል አሄሄሄ የሚልህ አንተ ራስ እስቲ አሄሄሄ በለው። ጮክ በልና አሄሄሄ በለው። ተበልጦ ጊዜው አልፏል። ሲዝኑ አልፎበታል። የቀልድ ሲዝን አልፏል። ቁም ነገረኛ ትውልድ ተነሳ። ቁም ነገረኛ ትውልድ ተነሳ። ቅባት ሲባል ይኸው እንደዚህ የማይችል ትውልድ ተነሳ። ይኸው የሚቀልደው ምናም በየቤተ ክርስቲያን ማሽሟጥጠው ጥግ ይዞ ይኸው ከሰሜን ላይ ተገለበጠ። ልክ ቅባት ስትለው ብድግ ብሎ ሪሲቭ የሚያደርግ ትውልድ ተነሳ። ይኸው ዛሬ ነው መልከው በኢየሱስ ስም ተነሳ። በጌታ በኢየሱስ ስም ተነሳ። አሉ ስፍራ ያላቸው እነዚህ ሰዎች ስፍራ ያላቸው ናቸው። ትላልቅ ፖዚሽን አላቸው። እንዴት እናስቆመ? ተበሳጩ ይላል። ታውቃለህ ትውልድ አሁን የሚበሳጭ አለ። ልክ አንተ ቅባት ሲያገኘህ መንፈስ ሲያገኘህ ምን ሊሆን ነው? አሁን ፊታቸው የሚቀየርባቸው ሰዎች አሉ። ከዚህ ቀን ጀምሮ እሺ ተዘጋጁ በደም። ምን ሊሆን ነው የምትለው? ማን አንተ የሚልህ? እኔማ በል ቅባት ያለብኝ መንፈስ የሚሰራብኝ የመጨረሻው ዘመን አገልጋይ፣ የክብር አገልጋይ፣ ቅባት የተሸከምኩ በገባውበት እሳት ይዤ የምገባ ምድሪቷ በእኔ በኩል የምትፈወስ እኔ ትውልድ ነኝ በል። ኧረ ኢየሱስ ጌታ ነው። ቀልደኞች ሲዝናቸው አለፈ። ጦቢያና ሰንበላጥ አለፈባቸው። ጊዜያቸው አለፈባቸው። ሲዝናቸው አለፈባቸው። እነዚህ አይቀጥሉም። እነዚህ መናፍስቶች ይወጋሉ። ይኸውልህ ብቅ እያለ ያለ ወጣት ልክ ገና ብድግ ሲል አውቃለሁ። ኢየሱስ ጌታ ነው። ብቅ ያለ እኔም በጣም ብዙ ጊዜ ለማጥፋት የሞከሩ ብዙ ሰዎች አሉ። እኔ ግን ምጠፋ መብራት መስሏቸዋል። እስቲ ጮክ ብለህ አልጠፋም በል። ታያለ ክብር ሲገለጥ፣ ታያለ ምድርን ስዞር፣ የሪቫይቫልን እሳት ይዤ ምድሬን ሳጥለቀልቅ ታያል። ገና ከኢትዮጵያ አልፌ ምድርን ስሞላ ታያል። ኢየሱስ ጌታ ነው። ስንነሳ ብድግ ስንል ባካችሁ እናንተ ዝም ብላችሁ ናችሁ ያሉ እግሮቻችን ስር መተው መጸለይ አቃተን። ቤተ ክርስቲያን ውስጥ መጸለይ አቃተን፣ መቆም አቃተን። ባክህ ይቅርታህን እፈልጋለሁ፣ ባክህ ይቅርታ አድርግልኝ። እኔ ይቅርታ ተደርጎልኝ ነው እዚህ ጋር ለውት እኔ ቅርብ ያለው ተነሳና ይህን ትውልድ አገልግል። አረ ኢየሱስ ጌትክ አይሆንም። በ52 ቀን የሚታደስ ቅጥር የለም። ዝም ብሎ የሚፈርስ ቀበሮ እንጠራባቸዋለን ይፈርሳል ብለው ያለገጡባቸው ትውልድ ላይ ነህምያ ያለው ቃል በጣም ይገርመኛል። መጨረሻ ላይ እንደዚህ ያለ እግዚአብሔር አምላክ ያከናውንልናል። አከናዋኑ ሰማይ እግዚአብሔር አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን ምን እንላለን?